ሰላም ሰላም ውድ የብሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? ያለ እግዚአብሔር ተመሰገነ ይሁን። እንዴት ናችሁ? አለ ይመስገን። ኦኬ ዛሬ ይዤላችሁ መጣሁ ከሰ እስከ ሶ ነው። እንግዲህ በተከታታይ እየሰሩላችሁ ያለው ቪዲዮዎች ከሀ ጀምረን እስከ መጨረሻው ቪዲዮዎች በዚህ እንደዚህ እያደረግን በራሳቸው እያንዳንዳቸው ቃል እየመሰረተን እያየናቸው ነው ያለን ማለት ነው። እናንተ ደግሞ ትምህርቱ ከወደዳችሁት የሚቀጥል የምትሉ ከሆነ ኮሜንት ሴክሽን ላይ አሳውቁኝ። እንዲሁም በኮሜንት ላይ አሳውቁኝ። ለቻናላችን አዲስ ሆናችሁ ላይክ እና ሰብስክራይብ ያደረጋችሁ ጀምሩ ጀምሩባት ነው። እሺ አሁን ወደ ትምህርታችን እንሂድ። ሰ ሱ ሲ ሳ ሴ ስ ሶ እነዚህ ናቸው ማለት ነው። እንግዲህ በእነዚህ ቃላት ስንመሰርት በእያንዳንዳቸው ቃል እየመሰረትን እናያለን ማለት ነው። ለምሳሌ የመጀመሪያዋ ሰ ናት። በሰ ስንመሰርት ምን ማለት ካለን ሰንሰለት ሰንሰለት ረዘም ያለ ቃል ነው። ሰ እንዲህ ታደርጋታላችሁ። ሰ እንዲህ ታደርጓትና እንዲህ ታደርጓት እዚህ ላይ ታደርጓት ማንተዋለች ሰ ሰ ከዛ ደግሞ ምን ደግሞ እንዲህ ታደርጋላችሁ እንዲህ ታደርጋላችሁ ከዛ እንዲህ እንዲህ ን ሰ አሁንም ደግሞ መልሰን ያቺ እሷ ሰን እንጠራለን። ሰን ሰ ለ ደግሞ ቀጥታ እንድናወርድና አግድም ዝቅ ሰንሰለ እዚያ ደግሞ ት ደግሞ እንዲህ ታደርጋላችሁ ከዛ እንዲህ። ስለዚህ ሰንሰለት 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 ይላል። ሰንሰለት ሰ ረ ቃ ሰረቀ 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 ማጨረሱ ሰረቀ ለ ገሰ ለኛው ሰረቀ ለገሰ 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 ይላል። በቀጣይ አሁን ደግሞ በቀጣይ የምናየው ማንን ነው? ባለ ሱን ነው። ሁለተኛው ይላል ሱን እናያለን። በሱ ደግሞ ምን ማለት ይቻላል? ሱስ 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 ማለት ይችላል። ሱ ሱስ 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 ከዛ ከሱ ደግሞ ሆኖ ሱሪ 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 ሌላ ደግሞ ሆኖ ሱፍ ማለት እንችላለን። ሱፍ ሱ ፍንዝጥባት ደግሞ እንዲህ ታደርጋላችሁ እንደ ርድ ከዛ በኋላ ይችን አልታችሁ እንዲህ ታደርጉና ዘግ ማለት ነው። ስለዚህ ሱፍ ሱፍ ይላል ማለት ነው። አያችሁ ይሄኛው ሱሪ ይሄኛው ሱፍ ይሄኛው ደግሞ ሱስ ይላል ማለት ነው። በሶስተኛው ደግሞ ስንሰራ ማለት ሲ ናት። ደግሞ ሲ ሲ በዚህ ሲሳይ ማለት ይችላል። ሰው ስም ነው ሲሳይ ሲ ሳ ይ ይህ ደግሞ እንደ እንግዳ አልባትና ከዚህ ላይ ሲሳይ 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 እንላለን ማለት ነው። አሁንም በሲ ምን ማለት እንችላለን? ሲሊንጋ ሲሊንጋ ወይም ደግሞ ሲባጎ ሲባጎ ማለት ነው። ሲ ባ ጎ ሲባጎ 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 አሁንም በሲ ሲ ን ን ቶ ሲ ን ን ቶ ሲሚንቶ ሲሚንቶ ማለት ይቻላል ማለት ነው። አሁን ደግሞ ሙቀጣ ምንሰራ ማለት ነው። በሳ ሳ ሳ ደግሞ ለምሳሌ አንበሳ አ መጨረሻ አድርገን የምንሰራት ይሆናል። አ ን በ ሳ አንበሳ አንበሳ አንበሳ
አሁን ደግሞ በሳ ሳንቲም ሳንቲም ሳ ን ቲ ም ሳንቲም ሳንቲም ሳንቲም። አሁንም በሳ ደግሞ አሁንም ሳህን 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 እንላለን ማለት ነው። ኦኬ አሁን በሴ ነው። በሴ ደግሞ ሙሴ 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 ይኸው ሙሴ ሙሴ ሙሴ። አሁንም ሴት ሴትም ማለት ይችላለን። ሴት 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 ማለት ይችላለን። ሌላስ ሌላ ደግሞ አሁንም በሴ ሴራ ሴራ ማለት ይችላለን። ሴራ 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 ማለት ይቻላል ማለት ነው። አሁን ደግሞ ማናት ስናት በስ ደግሞ በስ ደግሞ ስድስት ማለት እንችላለን። ስድስት ድ አሁንም ስድስት 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 ማለት ትችላላችሁ ማለት ነው። ስድስት ማለት ይቻላል። ሌላ አሁን በስር ስር 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 ማለት እንችላለን። ስር ምንጊዜም እንደምታውቃ እንዲጣመም አድርገን እንዲጣመም ታውቃለች። ስር ማለት አሁንም በስር ስም 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 ስር ስር የሚላል ማለት ነው። በሶ በሶ ማለት ይቻላል። ሶ መጨረሻ ላይ ሶ አድርገን ሶ ናት። በሶ 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 ሶፋ ሶ ማለት ሶፋ ፋን ደግሞ ከታች ታደርጋላችሁ። ከዛ እዚህ ጋር ወረድ ነው። ስለዚህ ሶፋ 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 ሶፋ። አሁን ሶስት ይላል ማለት ነው። እንግዲህ የዛ ትምህርታችን ይመስላል። በነገራችን ላይ ያው እንግዲህ እንደዚህ ያደረጉት ላላችሁ በደንብ እንዲገባችሁ ነው። ከመሰረቱ ጀምራችሁ ይዛችሁት እንድትወጡ ነው። ስለዚህ ይህን በደንብ ከተከታተላችሁ ሊሆን በየቀኑ የምለቃቸው ልጆች የምታያቸው ከሆነም እርግጠኛ ነኝ ውጤት እንደምታወጡበት እምነት አለኝ። ስለዚህ እናንተ ከዚህ በኋላ ያሉት ቪዲዮዎችን የመጀመሪያዎችንም እዋቸው እና ሌሎችን በደንብ ይዛችሁ ከዛ በኋላ እናንተ ደግሞ ራሳችሁን ለመመስረት መሞከር ነው። እስኪ ሳተከታተላችሁ ከልብ አመሰግናለሁ። እንዲሁም ደግሞ በግልና በግል መማር የምትፈልጉ ተማሪዎች ትንሽ በቂ ላይ አይሆንም። ምክንያቱም ያን ያህል ያው የመውጣት ባህል ይኖረዋል እና ግን እናንተ ግን ከኛ ጋር መጣችሁ ከተማራችሁ እርግጠኛ የምነግራችሁ ነገር ወር ባልሞላ ጊዜ ውስጥ ማንበብ ትችላላችሁ፣ በዛም ትችላላችሁ ማለት ነው። ስለዚህ እንደዚህ በተሎ በአጭር ጊዜ ውስጥ ለማንበብና ለመጻፍ ከፈለጋችሁ ታች ባለው ስልክ ቁጥር ደውላችሁ መመዝገብ ትችላላችሁ እና እናንተ ደስ ባላችሁ ሰዓት የምትማሩት መርጣችሁ በቀን አንዳንድ ሰዓት የምንሰጠው በሳምንት 5 ቀን ነው የምንሰጠው።
ስለዚህ እናንተን አላችሁበት ቦታ ሆናችሁ በስልካችሁ ብቻ አውጥታችሁ ስልካችሁን መደወል ትችላላችሁ ማለት ነው። ዋትስአፕ፣ ቴሌግራም፣ በኢሞ በሁሉም ማግኘት ትችላላችሁ። እስከ ተከታተላችሁ ከልብ አመሰግናለሁ። በያላችሁበት ፈጣሪ ጠብቃችሁ ከሆነ ነገር እንካችሁ የሀገራችንን ሰላምና ፍቅር